ተስፋዬ ገብረአብ ዮካን አባ ገዳ ገብረአብ ጉያ አርዳ ዱአን አዱኛ ከነራ ቦቃተኒ ጅሩ ተስፋዬ ገብረአብ ዮካን ገዳ ገብረአብ ኪታበሳኒ የቡርቃዝም ሚታጀድ ዮካን ጫዲሰ ቡርቃትን ጃለተሙማ ፊ ህርዶፍቶታ ዱካን ጎዳተን ጂቾተ የሮ ሉቡን ጅራኒት ዱበታን ሙራሰ ዳዋኔ ወሊታ ዴብን ተስፋዬ ገብረአብ የመጠሪያ ስሜ ነው። በሞጋሳ ባህል መሰረት ደግሞ በባህላዊው ህግ መሰረት ኦሮሞ ሲሆን የክርስትና ስም እንደሚባለው ገዳ የሚል ስም ተሰጥቶኛል። የፈለከውን መጠቀም ትችላለህ። ስለዚህ እስቲ ስለ ሞጋሳ ስም ንገረኝ። ሞጋሳ ስም ይወጣልኝ ገዳ የሚል ነው። ገላን የሚል እንደ አማራጭ ቀርቦ ነበረ። በአካባቢው በነበረው ድምጽ ብልጫ ቀን ገዳ የሚለው ተመርጧል። በእርግጥ እኔ አዳአ የሚልም እንደ አማራጭ አቅርቤ ነበረ። አዳአ ግን የጎሳ መጠሪያ ስለሆነ ተቀባይነት አላገኘም። በገዳና በገላን መካከል ነበረ ውድድር የተደረገው። ገላ አሸንፎ የሞጋሳ ባህል መሰረት ገዳ ተብያለሁ። የሞጋሳ ባህል መሰረት ስነ ስርዓቱ በጣም ደስ የሚል ነበረ። መጀመሪያ እናትና አባት ተመረጡልኝ። በአባትነት የተመረጡት ቦሉቤ የሚባሉ ሲሆን በእናትነት ደግሞ ብርሃኔ የተባለች ሁለቱም የዋሽንግተን ዲሲ አካባቢ የኦሮሞ ኮሚኒቲ የታወቁ አባላት ናቸው። ይሄ መረጣው ካለቀ በኋላ 5 ጊዜ ወተት እንድጎነጭ ተደርጓል። 5 ጊዜ ደግሞ ማር እንድልስ ተደርጓል። ከዚያም ግንባሬ ላይ ግራና ቀኝ ጉንጮቼ ላይ አፍንጫዬ ጫፍ ላይ እንዲሁም አገጬ ላይ ቅቤ የኦሮሚያ ቅቤ በመቀባት በመጨረሻ አምባር እዚህ እጄ ላይ በማጥለቅ ኦፊሻሊ ወይም በባህላዊው ህግ መሰረት ኦሮሞነት የተረጋግጧል። ካሁን በኋላ ኦሮሞ ነው ማለት ነው። በፊትም ኦሮሞ ነበርኩ። ግን ምንድነው መልስ እንዲሆናቸው ለነሱ መልስ እንዲሆናቸው በህግ ኦሮሞ መሆኔን እንዲያውቁት ያንን ስነ ስርዓት አደረኩ እንጂ እኔ የኦሮሞ ህዝብ መካከል ተወልጄ ያደኩ እንደሆነ ሆኔ ቀደም ሲልም ኦሮሞ ነበር። በዛው በጋዜጠኛው ማስታወሻ መጽሐፍ ላይ ለ10 አመታት የህወሓት ካድሬ ሆኜ በሰራሁበት ብላንድ ቦታ ጻፍክ እና ጋዜጠኝነትና ካድሬነት ምንድነው? ያ ነው የሚምታታብኝ። ካድሬ ማለት ምንድነው? የአንድ ስርዓት ውስጥ የሚያገለግሉ የፕሮፓጋንዳ ሰራተኞች ማለት ነው። በዛ ብቻ ነው ተረኩኝ። ለምንድነው የህወሓት አባል ሆንክ? አሁን ይሄ ጥያቄ ድጋሚ ነው የሚሆነው። ምክንያቱም የጋዜጠኛው ማስታወሻ የሚለው መጽሐፍ በሰፊው የተነበበ መጽሐፍ ነው። እዛ ላይ በዝርዝር የገለጽኩት ስለሆነ ይሄን ጥያቄ በዛለው መርጣለሁ። ኢህአዴግ ውስጥ በነበርክበት ጊዜ የፕሬስ መምሪያ ስራ አስኪያጅ ሆነህ ሰርተሃል። ብዙውን ጊዜን ደግሞ የሰራህበት በፋና ዲሞክራሲ በእፎይታ መጽሔት ዝግጅት ላይ ነው የሰራው። እፎይታ መጽሔት በነበረ ጊዜ በእርግጥ የነጻው ፕሬስ የግል ድርጅት እንደሆነ ነው የሚነገረውና የነጻው ፕሬስ አካል ነበረ ማለት ይቻላል። እፎይታ መጽሔት ሲቋቋም በነጻው ፕሬስ የድርጅት መሆኑ ሳይታወቅ በሚስጥር እንደ ነጻ ፕሬስ ሆኖ እንዲያገለግል በሚስጥር የተቋቋመ ድርጅት ነው። ጸጋዬ ገብረመድህን አዋሽ የሚለው ግጥም አውቅ ነበረ። እንደዚህ ለኦሮሞ ህዝብ የጻፈው ነው ብዬ ራሴ የተደራሲ መብት ነው የሚላል። አዋሽ ይረግመዋል። አንተ እኮ ትልቅ ወንዝ ነህ ይለዋል እና የኦሮሞ ህዝብ ነው አንተ ትልቅ ህዝብ ነህ የሚለው የሚመስለኝ ነው ራሴ እና መታሰቢያነቱንም የሰጠው ለገመቹ ከመሪቲ ነው። እንደሱ ነው ወደኛ የሜጫ ምናምን ይለዋል። ቡርቃ የሚል ቃል አለ እዛ ውስጥ። ቡርቃው መጫ ምንጩ ዳዳፍንጩ ውጣተው ተርጩ ምናምን ይለዋል። ከየት እንደሚያወጣው ራሱ አይታወቅም። ቃሉ ራሱ ኃይል አለው እና አባ መጋል ጠቅላላ የኦሮሞ ስሞች ናቸው እዛ ጋር እና ለምን እንደሆነ አላውቅም። ከኦሮሞን ከመነሻው በአክብሮት ነው የኦሮሞ ልጅ የሚቀበለው። እናቴ ኦሮምኛ ትናገራለች። ኤርትራ ተሰደው ሲመጡ ኦሮሞ
ቤታችን ይመጣሉ። ኦሮምኛ አማርኛ እየቀላቀሉ ያወራሉ። ቅቤ ያመጡልናል። በጣም ደግ ህዝብ ነው። አድናቂዎች አማሮች አሉ። የቡርቃ ዝምታን ከልባቸው የሚወዱ አማሮች አሉ። አንዳርጋቸው ጽጌን መውሰድ እንችላለን። የቡርቃ ዝምታ ላይ ችግር የለበትም። ተቃውሞ ግን በቡርቃ ዝምታ ላይ የሚነሳው ተቃውሞ በዘር ላይ የተመሰረተ ነው። አሁን ምንድነው የሚሉት? ያኖሌ ጉዳይ ነው የሚመጣው። ያኖሌ ጡት ቆረጣ ሀርማሙራ ያኖሌ ነው የሚባለው። ያኖሌ ጡት ቆረጣ ጉዳይ ነው የኦሮሞ ህዝብ የአማራው ህዝብ ላይ እንዲያነሳሳ ያደርጋል ነው የሚሉት። አኖሌ ጭፍጨፋ በትክክል የነበረ ነው። ይሄ ራሱ ንቀት ነው። የኦሮሞ ህዝብ አኖሌ ላይ የተጨፈጨፈው ቅድመ አያቱ እኮ የነገሩት ነው እኮ ያለው። የቡርቃ ዝምታ ማንበብ አያስፈልገውም። የቡርቃ ዝምታን ያስተዋወቁት እነሱ ናቸው። የኦሮሞ ህዝብ እንዲያውም አላነበበውም እና ራሳቸው ነው ያስተዋወቁት። እና የቡርቃ ዝምታ የኦሮሞን ህዝብ የማነሳሳት አቅምም የለውም። ምክንያቱም ከዛ በላይ ያውቅ ነበርና ይሄ ጠቅላላ ስህተት ነው ነው። ይሄ መሰረት የሌለው ክስ ነው። ዞሮ ዞሮ ምንድነው ቀላል ነው። አንድን ሰው በዘር አንስተ ለማጥቃት ቀላል ስለሆነ የቡርቃ ዝምታ የያዘው እውነት መሸከም ያቃታቸው ሰዎች በቀላሉ መንገድ ነው እኔን ለማጥቃት ይሞክሩ ያሉት። ግን አልሆነም። ይሄው 5ኛ ጊዜ እየታተመ ነው። እንደገና ወደ ኦሮምኛ እየተረጎመ ነው። ወደፊትም በተለያዩ በዶክመንተሪም በፊልምም እንሰራዋለን። በዚህ አጋጣሚ ግን ኦህዴድ የህወሓት አሽከር ቢሆንም ያኖሌ ላይ ሐውልት በማቆሙ ደግ አደረክ እንለዋለን ማለት ነው። እኔ ደጋፊው ነኝ። ኦሮሞን ለፋፊ ዳቺ ሰራት ማል ጎቹፍ ማል ኢሱ akka qabu isattu beeka kanammoo eenyullee gaafachuu hin qabu waan lafa sarratti tolchuu qabu isattu beeka jechuun akkas jedhee dubbateera. የኦሮሞ ህዝብ በመሬቱ ላይ ስለሚነቅለውም ሆነ ስለሚተክለው ሐውልት የጎረቤቶቹን ፈቃድ መጠየቅ የለበትም ብዬ ነው ማለት። ማንንም ፈቃድ አይጠይቅም። ፊንፊኔ ላይ የትኛውን ሐውልት ልንቀል የትኛውን ልትከል የሚለው ፈቃድ አያስፈልገውም። ስለዚህ የፈለገውን መትከል ይችላል በአክብሮት። እነኛ ወገኖች ማድረግ ያለባቸው ነገር ምንድነው? አበባ ሄዶ ማስቀመጥ ነው። ከምኒልክ ወንጀል ጋር ለምን ራሳቸው እንደሚያጣብቁ አይገባኝም። ለምንድነው አንድ ወገን ብቻ እንደዚህ የሚቆረቆረው? ለአንድ ሀገር አንድ ወገን ብቻ ከተቆረቆረ አንድ ችግር አለ ማለት ነው። የሚዛን መዛባት የማዝነው ሊማሩ አለመቻላቸው ነው። በተደጋጋሚ የሚቀርብላቸውን ትንተናም ማዳመጥ አለመቻላቸው ያሳዝነኛል። ወንት ማናቸው እነዚህ? አሁን በአዲሱ መጽሐፌ የጀሚላ እናት ላይ እነኚህን ሰዎች ስም ፈልጌላቸው ነበር። ማን ልበላቸው? እነኚህ እነማን ናቸው? ወያኔ ነፍጠኞች፣ ርዝራዦች ምናምን ይላቸዋል። እኔ ሳስበው ኢትዮ አማሮች የሚል ነው ስም ያወጣውላቸው። ኢትዮ አማሮች ማለት ምንድነው? በኢትዮጵያዊነት ስም ለአንድ ወገን ወይም ለአንድ ቡድን የባህል የበላይነት የሚታገሉ ወገኖች ናቸው። እነሱ ራሳቸውን የአንድነት ኃይሎች ይላሉ፣ ትብብር ይላሉ፣ ቅንጅት ይላሉ፣ የተለያየ ስም ሊሰጡ ይችላሉ። እኔ ግን እንደው ጨንቆኝ ማለት ነው ስም ስፈልግላቸው ኢትዮ አማሮች ያለፈው ታሪክ አመለካከት ተሸካሚ እስካለ ድረስ ታሪክ አልፏል ልንል አንችልም። አሉ ሰዎቹ ሞተዋል። የሰዎቹ አመለካከት ተሸካሚዎች ግን አሁን አሉ። ስለዚህ ወራሾቹ ያመለካከት እኛ የልጅ የደም ስጋ ምናምን አይደለም። ያመለካከቱ ወራሾች እስካሉ ድረስ አመለካከቱ ስርዓቱ አለ። አሁን ወደ ዝርዝር ከገባን በጣም አስቸጋሪ ነው። ግን የውሸት ታሪክ የነሱ ታሪክ ነው። እነሱ ገዳ የሚባል ስርዓት እንደነበረ መነሳት አይፈልጉም። ዋቀፈና ጥንቆላ እንደሆነ ይነግሩናል። ኦሮሚያ ከባህር ውስጥ ወጥቶ ወይም ከሌላ ከማዳጋስካር መጥቶ የሰፈረ ነው ይሉናል። እንደዚህ እያሉ የሚሳደቡ ህዝብን የሚሳደቡ ሰዎች ቁጭ አድርገው ስለ ታሪክ ይነግሩናል። እንግዲህ አሁን እንደዚህ ያለ ንግግር ከተጀመረ አላለው እኔ ደግሞ ጥሩ የሁላችንም ታሪክ እናንሳ። እነሱ የሚሉት ይሄ ነው። እኛ ደግሞ ምን እንላለን? ቀዳማዊ ሚኒሊክ የሚባል ሰው አልነበረም። ተረት የሰለሞናዊውን አገዛዝ ስርዓት ተረት ጽፎ የሸዋ መሳፍንትን ዘር በፈጠራ
እኔ ራሴ ማድረግ እችላለሁ። እንደዚህ እያልን እኛ ማፍረስ ልንጀምር እንችላለን። አንንካ የሚባልም ከሆነ የአንድ ወገን ብቻ አይደለም አንንካ የሚባለው። ኦርቶዶክስ ቤተክርስቲያን በኩል እያፈኑ ለመግዛት ሲሞክሩ ነበር። ባለፈው ምንድነው ያደረጉት? አምቦ ላይ በዚህ አይነት መንገድ እያሸማቀቁ ህዝቦች ቋንቋቸውን፣ ባህላቸውን፣ ትውፊታቸውን እንዳይጠቀሙ እያሸማቀቁ የራሳቸውን ባህል ለማልበስ ነው የሚጥሩት። አሁን አይሰራም። በአንድ ወቅት ሰርቶ ነበረ። አሁን ጊዜው አልፎበታል። ያ ዘመን አልፏል እና እነኛ ወገኖች ያው እስከ መጨረሻ ይሞክራሉ። በዚህ አጋጣሚ የምነግራቸው ግን ያ ዘመን አልፏል። መጪው ዘመን ሁሉም ህዝቦች እኩል የሚሆኑባት አፍሪካ ቀንድ ወይም ኢትዮጵያ መመስረት ነው የሚያዋጣው። Egaa daawwattoota keenya viidiyoo keenya guyyaa har'aa asumarratti xumurree jirra. Seenaa fi odeessaaleensaa hedduutu hafaa, maxxansaalee fi akkasumas kallattii garaagaraatiin funaannannee seenaa isaa guutuu amma isiniif dhiyeessinutti nagaan tura. Maatii fi hiriyoottan isa hundaaf jajjabina maqaa koofi maqaa uummata Oromoo fi Itoophiyaatiin nan hawwa. Jajjabinni isiniif haa ta'u. Qulqullina dhabuu viidiyoof immoo hordoftoota keenya dhiifama. Viidiyoo biraarraan waanan waraabee afaan Oromootti hiikeef Oromiidiyaarraan hiikee galatooma.